ዛሬ የምናየው ሀላ አፕሊኬሽን መች ተመሰረተ፣ የት ሀገርስ ተመሰረተ እና ሀላ አፕሊኬሽን እውነት ነው ወይ ፌክ ነው፣ ሀላ አፕሊኬሽን ይከፍላል ወይ አይከፍልም የሚለውን አንድ ባንድ እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የያሲን ሚዲያ የዩቲዩብ ተከታታዮች አሁን እነዚህን የጠቀስኳቸውን ነጥቦች አንድ ባንድ እናያለን። ሀላ አፕሊኬሽን የት ሀገር ተመሰረተ፣ በስንት ዓመተ ምህረት ተመሰረተ፣ እንዲሁም ሀላ አፕሊኬሽን እውነት ነው ወይ ፌክ ነው፣ ሀላ አፕሊኬሽን ይከፍላል ወይ አይከፍልም እና በምን አይነት መልኩ ነው የሚከፍለው የሚለውን አንድ ባንድ እናያለን። እስከ ቪዲዮ መጨረሻ ሰብስክራይብ እያደረጋችሁ እና ሼር እያደረጋችሁልኝ ያላችሁን ሀሳብ አስተያየት ኮሜንት ላይ እያስቀመጣችሁልኝ በቀጣይ ቪዲዮ ስሰራ በኮሜንት ተንተርሼ ስለሆነ ሁላችሁም ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ እና አዳዲስ ለጀመራችሁም ልጆች እና የጀመራችሁ እየሰራችሁ ላላችሁም እና ለመጀመር ያሰባችሁም ልጆች ይህን ቪዲዮ በደንብ ብታዩት ሀላ አፕሊኬሽንን በእርግጠኝነት ወስናችሁ ትጀምሩታላችሁ። ስለዚህ እስከ ቪዲዮ መጨረሻ ሼር እያደረጋችሁ እስከ ቪዲዮ መጨረሻ ተከታተሉኝ። እሺ፣ በመጀመሪያ የምናየው ሀላ አፕሊኬሽን የት ሀገር ተመሰረተ የሚለው ነው። ሀላ አፕሊኬሽን የተመሰረተው በቻይና ሀገር ሲሆን ሃንግዡ በምትባል ቲክቶክ በተመሰረተባት ከተማ ነው። ሃንግዡ በምትባል ቲክቶክ በተመሰረተባት ከተማ እና በስንት ዓመተ ምህረት ተመሰረተ የሚለው በ2019 ነው የተመሰረተው። ግን ወደ ስራ የገባው ስራ የጀመረው አንድ ዓመት ከሩብ አካባቢ ቢሆን ነው። ስለዚህ ይሄ ነው እውነታነቱን የሚያረጋግጠው። እንዴት እንደሆነ መጨረሻ ላይ አስረዳቸዋለሁ። እና ሀላ አፕሊኬሽን ደግሞ እውነት ነው ወይ ፌክ ነው የሚለው እናያለን። ሀላ አፕሊኬሽን አንደኛ እውነት መሆኑን የምታረጋግጡበት ፕሌይ ስቶር ላይ አግኝታችሁታል። ብዙ ጊዜ ፌክ ነገሮች ፕሌይ ስቶር ላይ አይጫኑም። ክሮም ላይ ሊንክ ላክላቸዋል። ይሄን ሊንክ ተጭናችሁ አውርዱ ነው የምትባሉት። እንደዚህ አይነት ነገሮች ፕሌይ ስቶር ላይ ፕሌይ ስቶር ፍቃድ ካልሰጣቸው ወይም ጉግል ፍቃድ ካልሰጣቸው ፌክ ናቸው ማለት ነው። ሁለተኛ ደግሞ ብዙ ጊዜ ፕሌይ ስቶር ባይዘዌ አንድን አፕሊኬሽን ሲጭን አረጋግጦ ነው ወደ ሰርቨሩ ሲጭን እውነታ ነው ወይ ውሸት ነው የሚለውን ባለቤቱን ሁሉ ነገር አረጋግጦ ነው ወደዛ የሚጭነው ወደ ስራ የሚያስጀምረው። አንድ ሰው የሆነ ድርጅት ሲከፍት ልክ እንደሚመላለሰው ብዙ ፕሮሰስ እንዳለበት ረጅም ጊዜ ይፈጅበታል። ብዙ ጊዜ እውነተኛ ካምፓኒዎች የሆነ ነገር ሲመሰርቱ ብዙ የመንግስት መስሪያ ቤቶችን ይመላለሳሉ። ልክ እንደዛውም ሀላ አፕሊኬሽን የተመሰረተው 2019 የጀመረው አንድ ዓመት ከግማሽ አካባቢ አስቡት። ይሄ እውነታነቱን ያረጋግጠላቸዋል። ምክንያቱም በአንዴ ፍቃድ አልተሰጣቸውም ማለት ነው። እየተጣራ ነበር ለዛ ነው እስካሁን አሁን አንድ ዓመት ከግማሽ ድረስ ያን የተመሰረቱ እስካሁን የቆየበት አንደኛ እውነታነቱን ያረጋግጣል። ምክንያቱም ፕሌይ ስቶር አንድን አፕሊኬሽን ከመጫኑ በፊት ብዙ አናላይዝ ያደርጋል፣ ያረጋግጣል፣ ያጠናል። ባለቤቱ እንዴት ነው፣ ይሄ ነገር ይከፍላል ወይ አይከፍልም የሚለውን ነገር እና ቀጣይነት አለው የሚለውን ሁሉ ነገር ካረጋገጠ በኋላ ነው ወደ ሰርቨር ሚጭ ነው። ስለዚህ እውነታነቱ ምንም ጥርጥር የለውም። ሁለተኛ ደግሞ እውነታነቱ ጥርጥር እንዳሌለው የሚያስታውቀው እናንተን በቀላሉ አያስገባችሁም ወደ ፕላትፎርሙ። ብዙ ያስፈልጋቸዋል። በርዝዳያችሁን ከ18 ዓመት በታች ከሆነ አይቀበላችሁም፣ የልደት ቀናችሁን ስትሞሉ ማለት ነው። ሁለተኛ ደግሞ የፊት አሻራ ይጠይቃል። አንድ በፊት አሻራ ሰጥታችሁ ከከፈታችሁ በኋላ ሁለተኛ አካውንት ልክፈት ብትሉ አይቻልም። ምክንያቱም አንዴ ከመዘገቡ በኋላ አይቀበላችሁም። ፌክ ነገር ቢሆን እናንተን ለመሰብሰብ ዝም ብሎ እናንተን ለማጭበርበር የፈለገ ነገር ቢሆን 3-4 አካውንትም ይቀበላችሁ ነበር። ስለዚህ በአንድ ሰው ፊት አንድ አካውንት ነው፣ በአንድ ስልክ አንድ አካውንት ነው፣ በአንድ ጉግል አንድ አካውንት ነው መክፈት የሚቻለው። ህጉ የጠበቀ ነው ማለት ነው። እውነታነቱን በዚህ ማረጋገጥ ትችላላችሁ። እንደገና ደግሞ ሌላ ተጨማሪ እውነታነቱን የሚያረጋግጥ ነገር ኢንቨስትመንት የለውም። ኢንቨስትመንት ከጠየቃችሁ ተጠራጠሩ። ምክንያቱም እስካም ሊሆን ይችላል። ይሄን ብር ዘርፋችሁ ሊጠፋ ይችላል። ይሄ እናንተ የሚዘርፉበት ምንም አይነት ሚንስ የለውም። ለእናንተ ገብታችሁ ኮይን ስታንቀሳቅሱ ያመረተውን ኮይን ስታንቀሳቅሱለት በሰራችሁት ያክል ይሰጣችኋል። ለራሱም ይቆርጣል ማለት ነው። ፊ ይቆርጣል፣ ግብር ይጠቀማል። እናንተ ስታንቀሳቅሱ ትርፍ ያገኛል ያመረተውን ኮይን ማለት ነው። እንደዛ ነው እንጂ እናንተም ብር ሰጥታችሁኝ አትርፌ እሰጣችኋለሁ የሚል ነገር የለውም። ኢንቨስት አድርጉ የሚል ነገር የለውም። ስለዚህ ስልክና ኢንተርኔታችሁን ብቻ ነው በመጠቀም የምትሰሩት እና ይሄ እውነታነቱ የሚያረጋግጥ ነገር ነው። እና ሶስተኛ ደግሞ ይከፍላል የሚለውን ነው። ይከፍላል ወይ? አዎ 100% ይከፍላል። ምክንያቱም እኔ አውጥቼ አይቻለሁ። ብዙ ጊዜ ዊዝድሮ እያደረግን ነው፣ ብዙ ሰዎችም እያደረጉ ነው። እስከ አሁን ላይ
ብዙ ሰው በአንድ አመት ከሩብ ባለችው አመት ብዙ ቤት የገዛ መኪና የገዛ ብዙ ህይወቱን የቀየረ ሰው አለ። ጉግል ማድረግ ትችላላችሁ፣ ጄሚኒ መጠየቅ ትችላላችሁ። ትራንዛክሽን ኢትዮጵያ ላይ አሁን ላይ በሀላ አፕሊኬሽን ስንት ዶላር ትራንዛክሽን እንደሚፈጸም በቀን ማየት ትችላላችሁ። ጄሚኒን መጠየቅ ትችላላችሁ። ጉግል ዘምኗል ጊዜ በተለያየ ፕላትፎርሞች መጠየቅ ትችላላችሁ እና በአካልም ማየት ትችላላችሁ። እኔም ላሳያችሁ እችላለሁ። ያወጣሁትን ዊዝድሮ ያደረግኩትን ሂስትሪ ይኸው በቀጣይ ቪዲዮ ሰራላችኋለሁ፣ እንዴት ዊዝድሮ እንደሚደረግ ዊዝድሮ ያደረግኩትን እና ሁሉንም እና ከኔ በፊት የጀመሩት ደግሞ ብዙ ነገር ሰርተዋል። አሁን በቀን እስከ 200 እስከ 300 ዶላር እና 400 ከዛም በላይ የሚሰሩ ልጆች አሉ። አስቡት፣ ሰው በ5 ዓመት 10 ዓመት ተምሮ ማያገኘውን ብር ማለት ነው በአንድ 3 ወር ምናምን 4 ወር ሰርተው እንደዚህ አይነት ብር ዊዝድሮ የሚያደርጉ የሚያደርጉ ሰዎች አሉ። ይከፍላል አይከፍልም በሚለው አትጠራጠሩ። ይከፍላል በእርግጠኝነት 100%። ምክንያቱም እኔ ራሴ ሳላወጣ ሚዲያ ወጥቼ ፕሮሞት አላደረግም፣ ሳላረጋገጥ በደንብ ሳላጠና፣ እኔ ነገራቶችን ሳላጠና እርግጠኛ ሳልሆንበት ሰውን ስሩ ብዬ አልመክርም። እርግጠኛ የሆንኩበትና ያወጣውበት ስላገኘውበት ነው እንደዚህ አፌ እስከሚደርቅ ለእናንተ ቲክቶክም ላይ እና ፕላትፎርም ላይ ማስረዳውም ጊዜን እንቅልፌን በእንቅልፍ ሰዓት ቀንሼ ጊዜን መስዋዕት አድርጌ ማወራው ስላገኘውበት እርግጠኛ ስለሆንኩበት ነው። ስለዚህ ይከፍላል አይከፍልም በሚለው አትጠራጠሩ። እንዴት እንደሚከፍል እና እንዴት እንደሚያወጣ በምን አይነት መልኩ እንደሚከፍል ምን ከሰራችሁ እንደሚከፍል እና ሌሎቹን መረጃዎች በቀጣይ ቪዲዮ ሰራላችኋለሁ። ስለዚህ ይሄን ቻናል አዲስ ስለሆነ ሁላችሁም ቻናሌን ሰብስክራይብ አድርጉልኝ እና ያላችሁን ሀሳብ አስተያየት በቀጣይ ቪዲዮ ምን አይነት ቪዲዮ እንድሰራላችሁ ኮሜንት ላይ አስቀምጡልኝ። ላይክ ሳታደርጉ አትለፉ እና ሁሌም ይሄ ቻናል እንዲደርሳችሁ ሀላ አፕሊኬሽን ለምትጠቀሙና እንደዚህ አይነት ቢዝነስ ነክ ነገሮችን ስለምፖስትበት በዚህ ቻናል ሁላችሁም ሰብስክራይብ ካደረጋችሁ በኋላ የደውል ምልክቷን መንካታችሁን እንዳትረሱ። ይመቻችሁ።